ዛሬ የአሌክስ አብርሃም መጽሐፍ መካከል ከሆኑት ተሰቀለ ቢሉኝ ባርኔጣው ነው ብዬ የሚለው ልጋብዛችሁ። የአራተኛ ዓመት ተማሪዎች ሳለን አስቻለው የሚባል ጓደኛችን ለስምንት የምንጋራው ዶርም ውስጥ ራሱን በቀበቶ ሰቅሎ ተገኘ። አስደንጋጭ አሳዛኝ ጉዳይ። አስቻለው የለየለት ሱሰኛ ነበር። የሞተ ሰው ወቀስ ካትበሉኝና ያጨሳል፣ ይቅማል፣ ይጠጣል፣ ያገኘውን ሁሉ ይጠጣል። በተለይ ጠላ ነፍሱ ነው። ውሃ እንኳን ሲጠጣ ይላል በጠላ ገፈል ለምዶበት። ሐሺሽ ምናምን ከመውሰድ አልፎ ግቢ ውስጥ ያከፋፍል ነበር። አረ አበዛው እንዳትሉኝ እንጂ ሴተኛ ዳሪ ሳይቀር ዶርም ይዞ ይመጣ ነበር። አልፎ አልፎ እንግሊዘኛ ጣል የምታደርግ ሴተኛ ዳሪ ከገጠመቻችሁ ግቢ ጎራ ብላ ልታውቅ ትችላለች ብላችሁ ጠርጥሩ። ያው አንዳንዴ ደግሞ ታጥቦ የተሰጣ ልብስ ያነሳ ነበር እየተባለ ይታማል። እኔ እንኳን ቲሸርቴን ከወሰደብኝ በኋላ እንዲህ ስል አስፈቅዶኛል። አብርሽ ያንተ መሆኗን ሳላውቅ ያቺ ሁልጊዜ የምትለብሳትን ሰማያዊ ቲሸርት ወስጃታለሁ እና አስቻለው ራሱን ሰቅሎ ሞተ። ታዲያ ብዙ ተማሪዎች እኛ ዶርም እየመጡ አስተዛዘኑ። አስቹ አሪፍ ልጅ ነበር፣ አይዞን። ወይ አስቺ ሆዱ እኮ ንጹሕ ነው፣ ላፉ ይናገራል እንጂ እንዴ አንዴ ምን አደረገ መሰላችሁ እያሉ ስለ ደግነቱ ስለ ቸርነቱ እንደ ጉድ አወሩ። ሲቆይ ዶርማችን በር ላይ በቀይ ተጽፎ የተገኘው ሙሾ እንዲል ነበር። ተሰቀለ ቢሉኝ ባርኔጣው ነው ብዬ፣ ያው የዲግሪውን ቆብ ለማለት ነው። ተሰቀለ ቢሉኝ ያ ሱሪው ነው ብዬ፣ የነበረው አንድ ያረጀ ጅንስ ሱሪ ብቻ ነበር። ተሰቀለ ቢሉኝ ግሬዱ ነው ብዬ፣ ለካስ አስቻለው ነው ትልቁ ዱርዬ። ቢከፋንም ነገሩን በቅሬታ ፈገግታ አለፍ ነው። ይቅርታ አላለፍ ነው። ማታ ግማሹ ተኝቶ አንዳንዶችም አልጋቸውን ጋርደው እያጠኑ አስናቀ የሚባል የዶርማችን ልጅ ግን ምን ለማለት ተፈልጎ ነው አለ ፊቱ ላይ ቁጣ እየተንገተገተ። እኔን ነበር የጠየቀኝ። ጫሜን እየፈታው ነበር ልተኛ። ምን ዋስኔ አልኩት አይኔን ከጫማ ማሰሬ ላይ ሳልነቅል። በር ላይ የተጻፈው ግጥም ነዋ። ያው ሙድ ለመያዝ ምናምን ነዋ የሚሆነው። የግቢን ነገር ታውቀው የለ የአንተ ሐዘን ሌላ ሐዘን ሊሆን ይችላል አልኩ ቀለል አድርጌ። ኖ ሙድማ አይደለም፣ ሆን ተብሎ የጎጃምን ሕዝብ ታሪክ ለማጉደፍ የተሰራ ሴራ ነው ብሎ ጠረጴዛውን በቡጥ ይደቀው። ኧረ አዝኔ ምን ያገናኘዋል? ጎጃም እዛ ማዶ፣ ዩኒቨርሲቲው እዚህ። ዩኒቨርሲቲ እንጂ ስንቱን ታሪክ ኩል የሚኩል ስንቱን ጥላሸት የሚቀባ የተንኮል ማጀት። እንዲህ ቆይ ያስቻሉ ሽሮ ሜዳ ልጅ የተጻፈው ስለሱ እና ጎጃም አልኩ ሳቅ እየተናነቀኝ። ተሰቀለ ቢሉኝ ባርኔጣው ነው ብዬ፣ ለካስ በላይ ኑሯል ትልቁ ሰውዬ የሚለውን ገጠም እኮ ነው ቀይረው ለማንም ዱርዬ የሚጠቀሙበት። አይ አስቻለውንማ የማንም አትሉም አይደብርም? ትላንት ተለይቶን ዛሬ አንዱን ጫማዬን ፈትቼ አንዱን ሳልፈታ ክርክር። አይዶን ኬር የበላይ ክብር ማንም ደደብ አይጎድፍም አለ እንደ ዛሬው ሲበሳጭ አይቼው አላውቅም። በጣም እየጮኸ ስለነበር የሚናገረው የዶርም ልጆች ከተኙበት እየበረገጉ ተነሱ። የሚያጠኑትም ግርዶሻቸውን ገለጥ እያደረጉ ብቅ አሉ። ምንድን ነው ሰላም አይደላችሁ? አለ ገብረ መስቀል በአስናቀ ጩኸት ከእንቅልፉ በርጎ ተነስቶ። ማን ጠራህ አንተን? አለ አስናቀ በበለጠ ቁጣ ለነገር ተጋብዞ። ዶንቆሮ። ማን ነው ዶንቆሮ? አለ ገብረ መስቀል ህልም ይሁን እውነት ግራ ገብቶት። አንተ ነሃ ሴታ ሴት በር ላይ የተደበቅ የሰው ታሪክ ከማጉደፍ እንደ ወንዶቹ ፊት ለፊት አትናገርም? ዋይ ምን ጉድፍ ታሪክ ነው እሱ? አተ ግሬድ ተለጠፈ እንዴ? አለ ገብረ መስቀል። የታሪክ ተማሪ ነው፣ ቀልድ መስሎት ነበር። በላይ ሀገር አላስገነጠለም፣ በላይ ወንዱ በዘር አልከፋፈለንም፣ ለአንድ ኢትዮጵያ ሕይወቱን የሰጠ ጀግና ነው። ዋይ ታዲያ በዚህ ሌሊት በላይ የምትለው ምን ሆኖ ነው? በላይን እንኳን በር ላይ የተጻፈው ዝባዝንኪ ባህር ላይ በመርከብ የተዘረገፈ ሰላቶ ጣሊያን ክብሩን አልነጠቀውም። እባክህ አጭውበት እናጥናበት አለ ቶሎሳ ከግርዶሹ ብቅ ብሎ። ዝም በል እባክህ አንተ ላይ ማን ደረሰ? ጩኸት ረበሸኛ። ቶሎሳም የታሪክ ተማሪ ነው። ጩኸቴ ጩኸት ነበረ ቢገባህ። በላይ ለአንተም ክብር ነበር የታገለው። ኢትዮጵያዊነት ስሜት ቢኖረ ይቆጭ ነበረ አለው ሽቅብ ወደ ቶሎሳ አልጋ እየተመለከተ። እንዴ ማነው ኢትዮጵያዊነት ስሜት የሌለው? አንተ ነህ። ለስሙ የታሪክ ተማሪ ነህ። በር ላይ ታሪክ ታንክ እየሄደበት የቤት መኪና ተጨራምቶ እየተጻፈ አንተ ጋርደህ የአውሮፓ ተረት ታነባለህ። ማንተስ በመርከብ ተጉዞ አሜሪካን አገኘ። በል የራስን ሀገር ከእጅህ እየጠፋች። አብርሃም አረ በክርስቶስ ይህን ሰው ጸበሉ ሰዱት አለ ዲንሳም እየሳቀ። ቀልድ ይቀነዋል።
ሁልጊዜ ሳቂታ ነው። ስርዓት ጸበል መቀለጃ መሰለህ እንዴ አልኩት በብስጭት። ጴንጤ ስለሆነ ኦርቶዶክስ እምነቴ ላይ ምን አባቱ ያላግጣል ብዬ ቱግ አልኩ። ጸበል ያድናል ትሎ የለ እንዴ? እንዲህ መቀለድ ሳይሆን ሞክረው፣ አንተም ከዚህ እብደት ትፈወሳለህ አልኩት አፍጥጬበት። በእምነትና በሚስትማ ቀልድ የለም። ሚስት እንኳን እኔማ ቃሉ እንደሚል መዳን በሌላ በማንም የለም፣ ትድኑበት ዘንድ ዝጋ ዛ የምሰብከውን ስበክ። ይህን ተረትህን ጌታ የገጸስህ ማን ነው የሚገስጹ? አንተ በብስጭት ከአልጋው ላይ ጎትቼ ላወርዶ ስንደረደር የጫማ ማሰሪ አወላከፈኝና አልጋው ስር ጠቅልል አልኩ። ዲንሳም ጭራሽ መዘመር ጀመረ። ነፍሱ በትዕቢት ያበጠ ጠላቴ ተገለበጠ፣ ሃሌሉያ። ተነስቼ ላጋጨው ስል ሄኖክ ከዛ ተወርውሮ መጥቶ ገላገልን። ዲንሳም ሊያቆም ነው። እሺ ካላችሁ ሪፈር ጻፉለት እንጸልይለት በኢየሱስ ስም አለ። እጁን ወደ አስናቀ ዘርግቶ እየሳቀ መናፍቅ፣ ዋና ታሪክ አጥፊዎች እናንተ ናችሁ። ምን ታሹፋላችሁ? ዘረኞችን አትገስጽም አለ አስናቀ ወደ ገብረ መስቀል በአገጩ እየጠቆመ። አታትጩ ማለቅ መታገስ አታውቅም? ዝም ብለህ ሰው ጭንቅላት ላይ ፍጥጥ ትላለህ እንዴ ጮንላቃ ብሎ ዘሎ ከመኝተው ወረደ። ዶርሙ ቀውጥ የሆነ አስናቀ ባለ በሌላ ኃይሉ ገብረ መስቀልን ሲደረግሞ ከአልጋው ብረት ጋር ተጋጨ። ወደ የገብረ መስቀል እርግጫ አስናቀን ክፉ ቦታ ላይ ያገኘው። እንደምንም አገላገልናቸው። ገብረ መስቀል ወጥቶ ሄዶ ሌላ ዶርም አደረ። በቀጣዩ ቀን አስናቀ ከየት እንደተወረወረ ባልታወቀ ድንጋይ ተፈንክቶ ክሊኒኩ አልን። ነጭ ፋሻውን አናቱ ላይ ጠምጥሞ ሲፎክር ቀስናውን የገፈፉት የእግዚአብሔርን መንግሥት ይቆየኝ ብሎ ለምድራዊ መንግሥት የዘመተ አርበኛ ቄስ ይመስል ነበር። በዚሽ መነሻ ሰላም ጠፋ። ግቢ ውስጥ በአንድ ሳምንት ብቻ 4 ተማሪ ተፈነከተ። ቀላልና ከባድ ጉዳት። የተፈነከቱ ተማሪዎች ስም ዝርዝር: ሰኞ አስናቀ፣ ማክሰኞ ማታ ጎይቶም፣ ሮብ አረጋ፣ ሐሙስ ተክላይ፣ አርብ መልአኩ፣ ቅዳሜ ትርሃስ የሴቶች እኩልነት፣ እሁድ አትጠገብ ቤተ ክርስቲያን ስትሄድ፣ ሰኞ ማታ ምስኪኑ አብርሃም። ሰምታችሁኛል፣ አብርሃም እኮ እኔ ነኝ። ስለ አፈነካከቴ አጭር ገለጻ። ሰዓቱ ማታ 3 ሰዓት አካባቢ ይሆናል። በግ ተራ ሂሩትና እኔ ጨለም ያለ ቦታ መርጠን በነፋሻው አየር እየተሳሳምን ነበር። እስከ ዘላለሙ እወድሻለሁ ሂሩትዬ፣ አብረሽዬ፣ ለምን ስልክ ስደውል ትዘጋብኛለህ? ላይብረሪ ነበርኩኝ የኔ ማር። አበሽ፣ ምንም ቢፈጠር እስከ ዘላለሙ አብሬህ መሆን እፈልጋለሁ። ቀኝ እጄ በቲሸርቷ ስር አልፎ የጡት ማስያዣዋን ጠንካራ ከፈፍ መሰርሰር ጀመረ። ጡት የላትም። ለምንድን የጡት ማስያዣ የምታደርገው? አንዳንድ ሴቶች በሌለ ጡት የጡት ማስያዣ ሲያደርጉ ልባቸውን ለማስያዝ የሚጠቀሙበት ነው ይመስለኝ። ታዲያ ጡት ከሌላት እጄ ምን እየፈለገ ነው? ምን አፈላሰፈኝ? ዝም ብዬ አልስምም። አይኖቻችንን ጨፍነን በፍቅር አየር ላይ መንሳፈፍ ጀመርን። ድንገት ትልቅ ጓ! ከፍቅር ሰማይ የሚያምዘገዝግ የአየር መቃወሚያ ከነበርኩበት ከፍታ አምዘግዝጎ እውነተኛው ዓለም ላይ የፈጠፈጠኝ ድንጋይ ከኋላ የራስ ቅሌን ተረተረኝ። ሂሩት ባላላት እንዴ የሚል ሐሳብ ብልጭ አለብኝና ራሴን ስቼ ወደቅኩ። ክሊኒክ ውስጥ ስነቃ ግቢው ቀውጢ ሆኗል። ፌዴራል ፖሊስ፣ የአመፅ መበተኛ መኪና፣ የተማሪ አመፅ ጩኸት መዝሙር። አስቻለው ለምን ሞተ? ለምን ሞተ? አብርሃም ለምን ሞተ? ለምን ሞተ? ምን አብርሃም? አይኔን ስገልጥ የዩኒቨርሲቲያችን ነርስ የአምሮት እና 3 ፌዴራል ፖሊሶች ቆመዋል። ሲስተር አብርሃም ለምን ሞተ ሲሉ ሰማው። አው እንዴት ነው አሁን? ጣረሞት የጠራት ይመስል ደንግጣ እንደ አንቺን ሁሉ ጠይቅሽ እንጂ ተማሪዎቹ እንደሚሉት ሞቻለሁ ወይስ? ከተ ብላ ሳቀች። እደብርብ ተነስቼ አልጋው ላይ ቁጭ ስል ስማ አለኝ ፌዴራል ፖሊሱ። አቤት አልኩ በድንጋጤ የጨበጠውን ጥቁር ዱላ እያየሁ። ዱላ አፍ አውጥቶ የጠራኝ ነበር የመሰለኝ። ተሻለ? ውይ ለዚህ ነው እንዲህ? አዎ አሁንማ ብዬ ከአልጋዬ ላይ ወርጄ ወደ በሩ ሳመራ ወዴት ነው አለኝ በግርምት እያየኝ። ወደ ውጪ መለስኩ። ተመለስ። ዘሩ ቀለጠ አለ ያ ሰውዬ። ለካ 3 ፖሊስ ለኔው ነበር። አብርሽዬ ተረጋጋ፣ እስኪ ተረጋጋ። ክርስቶስ እንኳን በ3ኛ ቀኑ ነው ከሞት የተነሳው። ገና በአንድ ቀን የክሊኒክ በር ከፍተህ ሰላም ለእናንተ ልትል አማረህ እንዴ? አለች ነርሷ።
ሲስተር ምንድን ነው? እስረኛ ነህ አለች በሹክሹክታ። ሰምተሃል? ዩኒቨርሲቲ ውስጥ በዘር በተነሳ ግጭት አንተና አስቻለው ባልታወቁ ሰዎች ተገድላችኋል። አሁን ተማሪው ለምን እንደተገደላችሁ እንዲገለጽለት እየጠየቀ ነው። እና ደግሞ ግጭቱን ያስነሳችሁት አንተ አስናቀና ዲንሳሞ ናችሁ። የሃይማኖትም ጉዳይ አለበት። አብርሃም አርፈ ብትማር ምን ነበረበት አለች። የመጨረሻ ቃሎቿን ኮስተር ብላ ነበር የተናገረቻቸው። ወዲያው ፌዴራል ፖሊሱ ቆፍጠን ባለ አነጋገር አልጋ ላይ ተሰቀል ብሎ አዘዘኝ። እሺ ብዬ ወደ አልጋ የተጠጋው ድንኳ አልጋ እንደ ቀራኔው ራቀብኝ። በሁለት ጊዜ ሙከራ አልጋው ላይ ተሰቀልኩ። በሐሳቤ ተሰቀለ ቢሉኝ ባርኔጣው ነው ብዬ፣ ተሰቀለ ቢሉኝ አስቻለው ነው ብዬ፣ አብርሽም ታዘዘ እረ እናንተ ሆዬ ብዬ ቀና ስል ከነርሷ ትልልቅ ጡቶች መሃል መስቀሏ ተንጠልጥሏል። መስቀሉ ላይ ጌታ ኢየሱስ ተሰቅሎ አየሁት። ሂሩትዬስ ብዬ ነርሷን ጠየቅኳት። ፍቅራችንን ታውቃለች። ስንታመም ሁሉ ወደ ክሊኒክ የምንመጣው ከሂሩት ጋር አብረን ነበር። ሂሩትዬማ አንተ ተፈንክተህ እንደወደክ ሂሩት ተያዘችና ሦስቱም ፖሊሶች በየተራ ታውቂዋለሽ እያሉ ሲጠይቋት 3 ጊዜ አላውቀውም ብላ ወደ ቤቷ ሄደች አለችኝ። አሁን መስቀል ሙሉ ሆነች። ኤሎሄ ኤሎሄ ላማ ሰበቅታኒ ይላል ታሪኩ።